ሰላም ጤና ይስጥልኝ ቻላችን ቤተሰቦች። በሜዳ ላይ ድንቅ ብቃታቸውን እያሳዩ በሚሊዮኖች የሚቆጠሩ ደጋፊዎችን የሚያስደስቱት እኚህ እግር ኳስ ኮከቦች ከሜዳ ውጪ በጓደኞቻቸው ምን ያህል ፕራንክ ተደርገው እንደሚሳለቅባቸው ያውቃሉ? ዛሬ በዓለማችን ታዋቂ እግር ኳስ ተጫዋቾች ላይ የተሰሩና ልባችሁን ሊያወጣ የደረሰ 5 እጅግ አስቂኝ ፕራንኮችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። አንደኛ ኬሊያን ምባፔና የዞምቢው ድንጋጤ። በመጀመሪያ የምናየው የፈረንሳይ ኮከብ ኬሊያን ምባፔ ነው። ምባፔ ከቡድን አጋሮቹ ጋር ሆኖ በክለቡ ስቱዲዮ ውስጥ በጣም ሰላማዊ ቃለ መጠይቅ እያደረገ ነበር። ነገር ግን ድንገት መብራቱ ሙሉ በሙሉ ይጠፋል። ተጫዋቾቹ ግራ ገብቷቸው መነጋገር ሲጀምሩ በስተጀርባው አንድ የሚያስፈራ የዞምቢ ማስክ የለበሰ ሰው በዝግታ ይቀርባቸዋል። መብራቱ ድንገት ሲበራና ምባፔ ዞምቢውን ሲያየው ያደረገው ዝላይና የጮኸ ጩኸት ምንም ለሚያምነው ለማይችል ነበር። ሁለተኛ ክርስቲያኖ ሮናልዶና የአውሮፕላኑ ብስኩት። ማንኛውም ሶስተኛ ጥንቃቄ ሊያደርግ ይችላል፣ በተለይ ደግሞ ክርስቲያኖ ሮናልዶ ከሆንክ። ነገር ግን ሮናልዶ በጉዞ ላይ ያለ አውሮፕላን ውስጥ በጣም ሰላማዊ እንቅልፍ ተኝቶ ነበር። ይህን ያዩት የቡድን አጋሮቹ ዝም ብለው ሊያልፉት አልፈለጉም። አንድ ብስኩት ይዞ በመምጣት ተኝቶ አፉ በትንሽ ከፍቶ በነበረው ሮናልዶ አፍ ውስጥ በጣም በጥንቃቄ ያስገቡታል። የሚገርመው ሮናልዶ ሳይነቃ ብስኩቱን ማኘክ መጀመሩ ነው። ሶስተኛ የጃክ ዊልሸር እና የልብስ ማጠቢያ ማሽን። ቀጣዩ ፕራንክ ደግሞ ትንሽ መስመር ያለፈ ነው። የቀድሞ የአርሰናል ተጫዋች ጃክ ዊልሸር ጓደኛው ዴክላን ራይስን ለማስደንገጥ በጣም የሚገርም ቦታ መረጠ። የት መሰላችሁ? የልብስ ማጠቢያ። ዊልሸር ማሽን ውስጥ ገብቶ ራይስ እስኪመጣ ድረስ በትዕግስት ይጠብቃል። ዴክላን ራይስ ምንም ሳያስብ ከክፍል ውስጥ ሲገባ ዊልሸር ድንገት ከማሽኑ ውስጥ ዘሎ ይወጣል። ራይስ በድንጋጤ ብዛት ነፍሱ ልትወጣ ደርሳ ነበር። ቁመቱ ራሱ እስከሚታጠፍ ድረስ ነበር የጮኸው። አራተኛ የኔይማር ጌሚንግና የማስክ ፍርሃት። ብራዚላዊ ኮከብ ኔይማር ጁኒየር በሜዳ ላይ ተከላካዮችን ማታለል ቢወድም እሱ ራሱ ግን በቀላሉ የሚደነግጥ ሰው ነው። ኔይማር በጣም በትኩረት ኮምፒውተሩ ላይ ጌም እየተጫወተ ባለበት ሰዓት አንድ ጓደኛው አስፈሪ ማስክ አድርጎ ከጀርባው ይቆማል። ኔይማር ዞር ሲል ያየው ነገር ስላስደነገጠው የጮኸው ጩኸት የሴት ድምጽ እስኪመስል ድረስ ነበር። ኔይማር ከድንጋጤው ብዛት የተነሳ ለደቂቃዎች ያህል ልቡ ሲመታ ነበር። በመጨረሻ የምናየው ግን ተጫዋቾች የተደረጉበትን ሳይሆን አንድ ተጫዋች በደጋፊዎች ላይ ያደረገውን ነው። የሪያል ማድሪድ ኮከብ ቪኒ ጁኒየር ሙዚየም ውስጥ የሰም ምስል መስሎ ሳይንቀሳቀስ ይቆማል። ደጋፊዎቹ ከእውነተኛ ምስሉ ጋር ፎቶ እየተነሱ ነው ብለው ሲጠጉ ቪኒ ድንገት ይንቀሳቀሳል። የደጋፊዎቹ ድንጋጤና በኋላ የነበረው የደስታ ሳቅ ቪዲዮ በጣም ማራኪ ያደርገዋል። የዛሬው ቪዲዮአችን ይህን ይመስል ነበር። ከነዚህ አስቂኝ ፕራንኮች ውስጥ የእናንተን ሳቅ የሳበው የትኛው ነው? ኮሜንት ላይ አጋሩን። ቪዲዮ ከተመቻችሁ ላይ ማድረጋችሁንና ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ በሌላ አዝናኝ ቪዲዮ እስከምንገናኝ ቻው ቻው።